እንደምን አደራችሁ ከዋይቢ ወሬ የጧት መረጃዎቻችንን እናቀርባለን። የመጀመሪያው መረጃችን የተወካዮች ምክር ቤት በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ ለህዝብ ተወካዮች ምክር ቤት አቅርቦ አጸድቋል ተብሏል። ትናንት ለህዝብ ተወካዮች ምክር ቤት በቀረበው የአዋጅ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜ አስተዳደር የቆይታ ጊዜ የማራዘም ውሳኔ ለምክር ቤቱ አፈ ጉባኤ የሚሰጥ ሲሆን በ1995 የወጣውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ያሻሻለ ነው የተባለ ሲሆን በጊዜያዊ አስተዳደር ስር የሚገኘው የትግራይ ጊዜያዊ አስተዳደር የስራ ዘመኑ በማለቁ ለተጨማሪ 1 ዓመት በማራዘም የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ እንደሚሾሙ ይጠበቃል። ወደ ሁለተኛ መረጃችን ስንሄድ የብሔራዊ ባንክ የውጭ ባንኮች በኢትዮጵያ ውስጥ መሰማራት የሚችሉበትን መመሪያ ማውጣቱ ተገልጿል። መመሪያው በ3 መንገዶች ለውጭ ባንኮች ፍቃድ የሚሰጥ ሲሆን ቅድመ ሁኔታዎችንም አስቀምጧል ተብሏል። በባንክ ዘርፍ ለመሰማራት አንደኛው መንገድ የውጭ ባንኮች ሙሉ ለሙሉ በኢትዮጵያ ሕግ መሰረት ተመዝግበው ቅርንጫፍ በመክፈት ሲሆን መመሪያው 5 ቢሊዮን ብር ካፒታል እንደሚያስፈልጋቸው ያዛል። ይህ 5 ቢሊዮን ብር ሙሉ ለሙሉ አስቀድሞ መክፈል እንዳለበት የሚጠይቅ ነው። ይህንን ፍቃድ ለማግኘት 600 ሺህ ብር ክፍያ የሚያስፈልግ ሲሆን ከባንኩ የቦርድ አባላት 1/3 ኢትዮጵያዊ መሆን እንደሚጠበቅባቸውም ተገልጿል። በሁለተኛ ደረጃ ፍቃድ የሚሰጠው ደግሞ ባንኩ በኢትዮጵያ ሕግ ሳይመዘገብ ቅርንጫፍ መክፈት የሚፈልግ ከሆነ ነው የተባለ ሲሆን ለዚህኛው 5 ቢሊዮን ብር ወጪ ምንዛሬ ካፒታል ማስመዝገብ እንዳለበትና 600 ሺህ ብር መክፈል እንደሚጠበቅበት መመሪያው ያዛል የተባለ ሲሆን ለሶስተኛ ፍቃድ ደግሞ የውጭ ባንኮች በኢትዮጵያ ውስጥ ወኪል ሆኖ የሚከፍቱበት መንገድ ሲሆን $100,000 ዓመታዊ ወጪ እንዲኖራቸውና 150 ሺህ ብር እንዲከፍሉ የሚጠይቅ ነው ሲሉ ተናግረዋል። ወደ ሶስተኛ መረጃችን ስንሄድ የኢትዮጵያ ብሔራዊ ምክክር ኮሚሽን የአጀንዳ ማሰባሰብ እና የአባላት መረጣ በአማራ ክልል ቅዳሜ እንደሚጀምር ተገልጿል። የአጀንዳ ማሰባሰብና ተወካዮች መረጣ ቅዳሜ በባህር ዳር እንደሚጀምር የተናገረ ሲሆን በመቀጠልም በክልሉ ትልቅ ከተሞች የሚደረግ መሆኑ ተጠቁሟል። ኮሚሽኑ የታጠቁ ኃይሎችና የክልሉ አመራሮችን ጊዜያዊ ተኩስ አቁም የጠየቀ ቢሆንም ያሰበው ባለመሳካቱ በክልሉ ባሉ ከተሞች አጀንዳ የማሰባሰቡና ተወካዮችን መረጣ ከክልሉ የአመራሮችና የጸጥታ አካላት ጋር በመተባበር እያከናወነ እንደሆነ ተጠቅሷል። በሚቀጥሉት ሳምንታትም በጎንደር፣ በደሴ፣ በደብረ ብርሃንና በደብረ ማርቆስ እንደሚያካሂድና በሚቀጥሉት 2 ሳምንታት አጀንዳው መረጣውን እንደሚያጠናቅቅ ተገልጿል። በሌላ መረጃችን የሱዳን ፈጥኖ ደራሽ ኃይል አዛዥ እንደገና ወደ ካርቱም እንመለሳለን በማለት የተናገሩ ሲሆን በሌላ በኩል የትግራይ ታጣቂ ቡድንና የኤርትራ ጦር የሱዳን ብሔራዊ ጦር በመደገፍ እየወጉን ነው ሲሉ በድጋሚ ወቅሰዋል። ከሱዳን ዋና ከተማ ካርቱም ለቆ የወጣው ጦራቸው በስትራቴጂክ እቅድ ነው ያሉ ሲሆን አዛዡ አሁን ከሚገኝበት እምዱርማን ከተሰኘ ካርቱም አቅራቢያ ከሚገኝ ከተማ የመልሶ ማጥቃት ያደርጋል በማለት የገለጹ ሲሆን ጦራቸው በ3 አካላት የሚደገፈውን የሱዳንን ጦር እንደሚያስወጣው ዝተዋል። በቅርቡ ከተባበሩት አረብ ኤሚሬት የተመለሱት ሐሚቲ በግብፅ የአየር ድብደባ በትግራይ ታጣቂ ኃይል እና በኤርትራ ጦር ድጋፍ እየተደረገለት ነው በማለት በድጋሚ ያሳወቁ ሲሆን ይህም የሀገራችንን ሉዓላዊነት የጣሰ ተግባር ተፈጽሟል ሲሉ ወቅሰዋል። ይህንን የሐሚቲ አነጋገር የሚደግፍ በትግራይ ታጣቂ ኃይሎች የሱዳን ወታደራዊ ልብስ ለብሰው የሚያሳዩ ምስሎችን በማህበራዊ ሚዲያ እየተዘዋወረ ሲሆን ይህ እውነት ይሁን አይሁን ከትግራይ ታጣቂዎች የተረጋገጠ ነገር የለም። ወደ ሌላ መረጃችን ስናመራ ቻይና ግዙፍ ወታደራዊ ልምምድ በቻይና ባህር ታይዋን ደሴት አቅራቢያ መጀመሯ ተሰምቷል። ይህ አሜሪካን፣ ታይዋን፣ ጃፓንና ደቡብ ኮሪያን አስግቷል የተባለ ሲሆን ታይዋን ጦሯን በተጠንቀቅ እንዲቆም አዛለች ተብሏል። ጃፓንና ደቡብ ኮሪያም በቅርብ የተከታተልነው ነው ብለዋል። ቻይና ታይዋን የማትከፋፈል አንድ ግዛቴ ናት ብላ የምታምን ሲሆን ታይዋን በበኩሏ ነጻ ሀገር ነኝ በሚል ይወዛገባሉ። ባለፈው ሳምንት የታይዋን ፕሬዝዳንት 4 ጠባቂዎች የቻይና የሰለላ ድርጅት አባል ሆነው ተገኝተዋል በሚል በቁጥጥር ስር የዋሉ ሲሆን የታይዋን ሕዝብም ከፍተኛ ድንጋጤ ውስጥ ገብቷል ተብሏል። ታይዋን ከድንጋጤዋ ሳትወጣ አስጨናቂ የሆነ ግዙፍ ወታደራዊ ልምምድ ቻይና በታይዋን ዙሪያ መጀመሯ አካባቢውን ውጥረት ውስጥ እንዲገባ አድርጎታል የተባለ ሲሆን አሜሪካ በበኩሏ ትልልቅ የሚባሉ የባህር ኃይል መርከቦቿን አንቀሳቅሳለች ተብሏል። ወደ ሌላ የጠዋት ዘገባችን ስናመራ ትናንት ሌሊቱን የእስራኤል ወታደራዊ አውሮፕላኖች በቤይሩት ሊባኖስ ከፍተኛ የሆነ ድብደባ መፈጸማቸው ታውቋል። ይህም የሂዝቦላ ታጣቂ ቡድንን ለመደምሰስና
ከፍተኛ የሆኑ የጦር መሳሪያ ክምችቱን ለማውደም የተደረገ ጥቃት ነው ብላለች እስራኤል። የጧት መረጃዎቻችን ይህንን ይመስሉ ነበር። ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን። መልካም ብሩህ ቀን